ሲፈንና ወይዘሮ ሜርሲ ተጋደሉ ላችኋለሁ ተጋደሉ። ሲፈን እንግዲህ በገዛ እጇ ተቅነዝነዛ ሂዳ አምነን ቆይ የተፈጠረ ነገር አለ እንደ ምን ሆነ ነው ብላ ስትጠይቀው አምነንም አይ አስፈላጊ አይደለም ዝም ብዬ ነው በማለት ይመልስላታል። ሲፈንም እንግዲህ ግድ ካልነገርከኝ ብላ የዝቤ ልጅ ስላላደለው ነው ብዙ ነገር የምትደብቁኝ በማለት እንግዲህ እንትትለዋለች ታለባበስና ነገሩን እሷ እንግዲህ ነገሩን አጣርታ በስተመጨረሻ አዎ ልክ ነሽ ካንቺ የምደብቀው ነገር የለም፣ ግን እኛ ቤት የሆነች ሰራተኛ የሞተች ነበረች እሷ ሙታኔ የተገኘችው ነው ያለችኝ አክስቴ እንደነገረችኝ ስለሆነ በማለት እንግዲህ ሲነግራት የእናቷን ስም ሲነግራት በድንጋጤ ስትደነግጥ እንዴት ታውቂያታለሽ እንዴ ብሎ በመጥፎ አይኑ ያያታል። በስተመጨረሻም እንግዲህ ያችን ሴትዮ ታዲያ ምን ማድረግ ነው ያለበት ስትለው ልጅ አለቻት በማለት ይነግራታል። ከዛም እንግዲህ ሲያገኛት እንግዲህ ልጅቱን ችግሩን መፍታት ካለበትም መፍታት እንዳለበት እንደዚሁም ደግሞ ችግሩን መፍታት ካልቻለ ደግሞ ልጅቱን እንደሚገላትና እንደሚያስወግዳት ይነግራታል። ሲፈን በዛን ድንጋጤ እንግዲህ ወደ ክላሴ ልሄድ ብላ እየሮጠች ደረጃውን በሩጫ ሄደች። ሜርሲ ወደ ታች ልትወርድ ስትል ሜርሲን ስታገኛት ጉሮሮዋን አንቃ ወደ ክላሷ ታስገባታለች። ከዛም በስተመጨረሻ እንግዲህ ሜርሲና ሲፈን ጉሮሮ ለጉሮሮ ተያይዘው ምን ሊዳረጉ ይሆን ብላችሁ ታስባላችሁ? ሲፈን እንግዲህ በጣም ተናዳለች፣ ተበሳጭታለች። ብዙ ጊዜ ብዙ ተንኮሎችን እንደዚሁም ደግሞ ብዙ የሚሰሩ ስራዎችን እና ከሜርሲ ጋር ተባብራ እንግዲህ ብዙ ነገሮችን እየደበቀች ስታደርግና ስታጠፋ ኖራለች። ከቤቱ መቃጠል ጀምሮ እንግዲህ የሲፈን እጅ አለበት። በዛን ሰዓት እንግዲህ እንደዛ ያደረገችው የእናቷን በቀል ለመበቀል ነው። ሆኖም ግን እንግዲህ ሜርሲ ሲፈንን በስተመጨረሻ አጋልጣታለች። አጋለጠቻት እንግዲህ ከእንጆሪ መሬቱ ላይ የምትሰጣትን መርዝ ስላልነሰነሰች እና ስላላደረገችው ብቻ ያንን እንቢ ስላለቻት ብቻ ሚስጥሯን ሁሉ ለአምነን ትናገርባታለች። ሲፈንን በዛን ሰዓት እንግዲህ እንዴት አምኜሽ እና ተማምነን ብዙ ነገር ካደረግን በኋላ አንቺ እኔን ስታዥ እኔ አንቺን ሳዝ እንትን አይልም አይምጣጣም፣ በዛ ላይ ደግሞ እንደዚህ ተባብለን አናውቅም በማለት እንግዲህ አንቺ ሰውን የምታጠምጂው እና ሰውን የምትይዥው ለራስሽ ጥቅም ሲሆን ብቻ ነው እንዴ በማለት ሲፈን በንዴትና በብስጭት ትነግራታለች። ሜርሲም አዎ የምልሽን ነገር ካላደረግሽ ለአምነን ሁሉንም ነገር እነግረዋለሁ ብላ አስፈራርታት ስለነበረ ያለውን ነገር በሙሉ ነገረችው። በነገራችን ላይ አምነን መንቃት አለበት። በዙሪያው ያለውን ነገር በዙሪያው ያሉትን ችግሮች እና በዙሪያው መፍትሄ የሚሰጡትን ነገር መፍትሄ መስጠት አለበት። ዝምታ መልስ አይሆንም እና ማለት ነው። እንግዲህ አምነን ብዙ ጊዜ ከጀሪን በኩል ከሁሉም በኩል በዙሪያው ያለውን ችግር መፍታት አይችልም። የሰውን ወሬ ብሎ የራሱን ችግር ከመፍታት ይልቅ በዙሪያው ያለውን ችግሮች ከመፍታት ይልቅ የሰውን ወሬ ብሎ ያዳምጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት በዚህ ቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ ነው የማመሰግነው። ውድ የሀገሬ ልጆች፣ ውድ የዩቲዩብ ተከታታዮቼ እንግዲህ ዛሬ ይዤላችሁ የመጣሁት የድር ድራማ ክፍል 30 ይዤላችሁ መጥቻለሁ። የድር ድራማ ክፍል 30 ይዤላችሁ እንደመጣሁት ሁሉ እንግዲህ ለዚህ ለድር ድራማ ተከታታዮች በሙሉ ተመልካቾች በሙሉ ሀሳብ አስተያየት ካላችሁ ከታይ በኮሜንት አሳውቁኝ እላቸዋለሁኝ። እንግዲህ ማስተካከል ያለብንንም እነሱም ደግሞ ማስተካከል ያለባቸውን ነገር መናገር አለብን። ምክንያቱም አንዳንድ ጊዜ የድራማ ተከታታይ እስከመሆናችን ድረስ በመካከሉ ላይ ስህተት ካለ የሰው ልጅ ስህተቱን ማረም አለብን ማለት ነው። ስለዚህ እዚህ ድራማ ላይ ስህተት ይኖራል ብዬ ያልኩት የጀሪንን ጉዳይ የጀሪን እንግዲህ ቤሬንን ከደረጃ አውሮራ እንደፈነከተቻት እና ለዚህ ሁኔታ እና ለዚህ ችግር የዳረገቻት ጀሪን መሆኗ ጀሪን መጋለጥ አለባት። አንዳንድ ጊዜ የሆነን ችግር ሲመጣ ችግር በችግር ላይ ሲመጣ የሚብሰውን ማስቀደም ሲገባቸው እንደዚሁም ደግሞ ችግሮችን መፍታት ሲገባቸው ሌላ መከራን በመከራ ላይ ይጨምራሉ። ያ መከራ ሳይወጣ ሌላ መከራ። ምክንያቱም አሁን ጀሪን እንደገፈተረቻት እና ለዚህ ሁኔታ እንደበቃች አምነን እንደዚሁም ደግሞ ሙሉ ቤተሰቡ ማወቅ አለበት። እሷ ለዚህ ሁኔታ እንደዚህ ያደረገች አባትን ምክንያቱም መናገርም አለባት። ስለዚህ ሁሉም ማወቅ አለባቸው፣ ይፋ መውጣት አለበት። ሲቀጥል ደግሞ ሲፈን ማናት የሚለውን ነገር እንግዲህ ደግሞ በቀስታና በእርጋታ ከሌላ ሰው ጋር እንዳጣራና እሱና እሱ ብቻ እንዳጣሩና ሚስጥሩን እንደሚያውቁ ብቻ ይነግራቸዋል ማለት ነው። አምና እንግዲህ
ይሄ ሲፈን ማናት የሚለውን ጥያቄ ከመጣ በኋላ አምናን እውነትም ያደርገዋል ወይንስ ምህረት ያደርግላታል ብላችሁ ታስባላችሁ? ምክንያቱም ሜርሲ ሲፈን ብዙ ነገር ነው ያሳጣቻቸው። የዳኑን መታገት፣ የድርጅቱን ግማሽ ፐርሰንት መውሰድ፣ እንደዚሁም ደግሞ የቤቱ መቃጠል፣ ይህን ሁሉ ያደረገችው ሲፈን ናት። ያን ሁሉ ሲያውቅ ታዲያ አምነን ይቅርታ ያደርግላታል? አብረን ኑረን አብረን ጠጥተን አብረን አድገን አብረን ከኛ ጋር ተጫውተሽ ብዙ ሁኔታ ብዙ ነገሮችን ከኛ ጋር አሳልፈሻል በማለት ይቅርታ ያደርግላታል? ወይንስ ነገሩ ወዴት ነው? ነገሩ እንዴት ነው ብላችሁ ታስባላችሁ? አሁን ላይ ጄሪን በጭንቀትና እንደዚሁም ደግሞ በንዴት እና በብስጭት ውስጥ ተውጣለች። አንዳንድ ጊዜ ይቺ ልጅ ምነው እንደዚህ ሁና ከመቅረቷ በዛው ቀርታ በነበር በማለት ለሲፈን ትነግራታለች። ሲፈንም አንቺ ቆይ ምን አይነት አረመኔና ጨካኝ ብትሆኝ ነው የሰው ልጅ በዚህ ሁኔታ ለሰው ልጅ ክፉ የምታስቢው? በማለት እንግዲህ ከእሷ ጋር ይጣላሉ። ምንም አያገባሽም፣ የኔ ህይወት ነው፣ ምንም አይመለከትሽም በማለት ትነግራታለች። ሲፈንም ለዚህ ሁሉ ድርጊትሽና ለዚህ ሁሉ ነገርሽ ዋጋ ትከፍላለች በማለት ትነግራታለች። እንግዲህ አሁን የጀሪ እንደዚህ መሆኑ እንደውም በቅርበት እንዲቀራረቡ እና የበስ እንዲቀራረቡ አድርጎታል። እንግዲህ አምናን ምንም ቢሆን ምንም ቢፈጠር ምንም ቢደረግም ከቤሊን ላይ መራቅ አይችልም ማለት ነው። ቤሪ እንግዲህ ሚስጥረኛ በማለት የምታውቀውን ነገር በሙሉ ለሲፈን ትነግራታለች፣ ለሜርሲ ትነግራታለች። ሜርሲ እንግዲህ ምን አስባ ነው ምን አቅዳ ነው ይህን ሁሉ ነገር አብረን የጀመርነው እና ያልጨረስነው ነገር ብዙ ስራ አለ። ስለዚህ ዳኒ ብላ ያለቻት ምን ልታሰራት እና ምን ልታስደርጋት ነው ብላችሁ ታስባላችሁ? በነገራችን እኔ በጣም ፈርቻታለሁ ሜርሲንን ማለት ነው። አምነን እንግዲህ ከቤሪን ጋር ቁጭ ብሎ በተኛበት ሰዓት ቁጭ ብሎ እሷን እንዳቀፋት እንቅልፍ ወስዶታል። ጀሪን በሩን ከፍታ ስትገባ ተቃቅፈው እንቅልፍ ወስዷቸዋል። ጀሪን አቀሰቅሰው ወይም በሩን አታንኳኳው ወይም በድንጋጤ እንግዲህ እዛ መጮህ እንዳለባት ሁሉ ቢሰማትም ያን ሁሉ አፍና እንግዲህ በንዴትና በብስጭት ከዛ ክላስ ውስጥ ወጥታ ከሌላ ክላስ ሂዳ እንግዲህ በንዴት በብስጭትና በማልቀስ አምነን ቆይ ምን እያደረግክ ነው በማለት ታለቅሳለች፣ ትበሳጫለች። ማልቀሷ ግን ምንም አታመጣም። ምክንያቱም አምነን እሷን እንደሚወዳት ድሮም ቢሆን ታውቅ ነበር። ሆኖም ግን የብስ እንዲቀራረቡ ነው ያደረገቻቸው። በዛን ሰዓት እንግዲህ ጀሪን ማበዷ ነው አይገልጸውም ማለት ነው። ምክንያቱም እንግዲህ ለዚህ ሁኔታ ብትዳርጋትም ነገሮች አንዳንድ ጊዜ ደግሞ የምትወዱትን ሰው የብስ እንድትቀርቡ ያደርጋችኋል። ያው ቤሪን ባታስታውስም ማለት ነው። ስለዚህ ያው እሷም እንድታስታውስ ያግዟታል ወይዘሮ ዛህራና አምነን ያለፈውን ነገር የምትወደውን ነገር እና በማስታወስ ተረቶችን እና እንደዚሁም ደግሞ ብዙ ነገሮችን በማድረግ እንደሚያግዟት ቃል ገብተውላታል ማለት ነው። እንግዲህ ወይዘሮ ዛህራ ክችን ውስጥ እየወለወለችበት በነበረበት ሰዓት ዛህራ ብላ ተናደደች እና ተበሳጨች እና ክላሳችንን ሂደሽ አጽጆ ትላታለች። ከዛም ወይዘሮ ዛህራ ቆይማ እሺ ልጄ አጸደዋለሁኝ ግን ለቤሪን ሸዋቧ እየሰራው ነው ትላታለች። እኔ ምን አገባኝ ታዲያ ስለ ጀሪን? ቆይ ስቤት ምንድን ነው ሁሉም ቤሪን በጣም ሰለቸኝ በማለት በንዴት እና በብስጭት ወይዘሮ ዛህራን ትናገራታለች። ልጄ ምን ሆነሽ ነው? የሆንሽው ነገር አለ? ቆይ ችግርሽ ከቤሪን ጋር ምንድን ነው በማለት ስትጠይቃትም እንግዲህ እኔ ምን ሌላ ምን ችግር ይኖርብኛል? የቤት መቤት እስከመሆን ይመጣል እንግዲህ እኔ ልታከብሩኝ ግዴታችሁ ነው። አይ ብላችሁ የምትሉ ከሆነ ከዚህ ከቤት ሻጣንችሁን ይዛችሁ ውልቅ ብላችሁ ሂዱ በማለት ሁለተኛ ድጋሚ ጀሪን ስህተት ትሰራለች ማለት ነው። ምክንያቱም ወይዘሮ ዛህራ ጀሪንንም ቢሆን እንደ መልካምና እንደ ጥሩ ሰው በዛ ቤት መልካም ማሳቢ ናት። ከዛም እንግዲህ በመቀጠል ወይዘሮ ዛህራ ችግር የለውም እንደዚህ የሚያደርግሽ ቅናት ነው በማለት ትነግራታለች። ከዛም ወይዘሮ ዛህራ መወልወያዋን ያዘች እና ወደ ላይ ስትሄድ ቆይማ ሴትዮዋ ቅናት እንደቀናው በምን አወቀችብኝ በማለት እንግዲህ ጀሪን ትናደዳለች ማለት ነው። ምክንያቱም የሰው ጸባይ መለየት አያቅትምና ማለት ነው። ስለዚህ ቅናትም እንደሆነ በእርግጥ ያስታውቅባታል። ሆኖም ግን ጀሪን አሁን ላይ በድጋሚ ተደጋጋሚ ስህተቶችን እየሰራች ነው። ወይዘሮ ዛህራን መናገሯ እንደገና ደግሞ ያለውን ስህተቶቿን ደግሞ በራሷ እጅ በራሷ ወጥመድ እየገባች ነው። ምክንያቱም እንግዲህ ቤሪንን ለዛ ማብቃቷ የራሷ ጥፋት እንዳለው ነው። እንግዲህ ቤሪ ደብደብ ሂዳ ቆይማ እንዴት ነሽ ደህና ነሽ ወይ ብላ ጠይቃት ደህና ነኝ በማለት ትመልስላታለች። ሆኖም ግን እንግዲህ አንድ ጥያቄ ልጠይቅሽ፣ በህይወትሽ
አንድ ሰው ቢበድልሽ ይቅርታ ታደርጊለታለሽ ወይ ስትላት፣ ቤሪን በየዋህነቷ አንድ ሰው ይቅርታ ካላይ ጥፋቱን አምኖ ችግር የለውም ይቅርታ ማለቱን አልነፍገውም ይቅርታ አደርግለታለሁ ትላታለች። እንግዳማ እንደዛ ከሆነ ምንም ተስፋ ላይ ትላትለች። ጄሪን ምን አልሽኝ ስትላት፣ አይ እኔ ወደው ነው ብላ ትመልስላታለች። እንግዲህ ሜርሲ ወይዘሮ ሜርሲ ከቤሪን ጋር ሄዳ እንግዲህ ቆይማ ጆሮሽ መስማት አቆሟል እንዴ እንደ ወይዘሮ አርሴማ እያለች አርሴማ ማናት በማለት እንግዲህ እዚህ ቤት ያላቸው ሰዎች አንቺ ጋር ቁጭ ብዬ ከዋልኩኝ ማበዴ አይቀርም እኔም እንዳንቺ መሆን አይቀርም እያለች እየቀለደች እና እያፌዘችባት በነበረ ሰዓት እንግዲህ ሜርሲ ከቤሪን ጋር ምን እንደሚያገናኛት እንደዚሁም ደግሞ ምን እንዳሰበች ባይታወቅም የሆነ ተንኮል እያሴረች መሆኑ ያስታውቃል። እንደማስታውስ አውቃ ከዚህ በፊት ያለውን ነገር እንደረሳች ስለምታውቅ አሁን በድጋሚ ምን ልታደርግ ወይም ምን ልታሰራት እንደሆነ አይታወቅም ማለት ነው። እንግዲህ አምናን ሚስጥረኛዬ ነው ብላ ስትላት፣ ጄሪን አንቺ እዛ ዙጥ ዙጥ ታያለሽ ዘጥ ታያለሽ፣ አሁን ላይ ግን ምን እየተካሄደ እንደሆነ በህይወትሽ አታውቂም እያለች እንግዲህ በራሷ ለብቻዋ ማውራት ጀመረች። በነገራችን ላይ ወይዘሮ ዛራ እና ወይዘሮ ሜርሲ በጭራሽ ሊስማሙ አልቻሉም። ወይዘሮ ሜርሲ ከደረጃ ላይ ቆማ እየተመለከተ በነበረበት ሰዓት፣ ቆይ አንቺ ሴትዮ እኮ እንደ ወገብ ቅማል ተጣብቀሽብኝ ቀረሽ እኮ መቼ ነው የምትወርጅልኝ? በማለት እንዴ ኧረ እኔ መቼ ስራ አጣሁኝ መቼ ስራ ፈታሁኝና ነው እኔ አንቺ ታዲያ አንቺ ላይ የምጣበቀው እኔ ሰይጣን ላይ የምጣበቀው ምን በወጣኝ? በማለት ትመልስላታለች። አንቺ ሴትዮ ከኔ ጋር መመላለሱንና መታረኩን ብታቆሚ ይሻልሻል ብላ ሜርሲ ስትናገራት፣ ታዲያ አንቺ ቅቤ እየቀባሽ ነው እንደ ስትላት፣ አይ አንቺ ታዲያ ቆይማ ከኪችን ውስጥ መቼም ከኩሽና ውስጥ አየት አትወጭም እዛ ሂደሽ ወጥሽን አማስሊ፣ ወጥ ማማሰል እኮ አግኝተሽው ነው ወጥ ማማሰል እኮ ታዲያ የተመረጠ ነው ብላ መጠይቃት፣ ሜርሲም ቆይማ ደግሞ ወጥ ማማሰል መመረቅ የሚያስፈልጋል እንዴ? በማለት እንግዲህ እየተናደደ ትመልስላታለች። እና ውድ ቤተሰቦቼ የነበረን ቆይታ ይህን ይመስላል። ለነበረን ቆይታ እጅግ ከልብ አመሰግናለሁ። ወዳችኋለሁ።